ወላጆች ይሄ ሊያልፋቸው የማይገባ እጅግ በጣም ጥሩ እድል ማለት ነው። በካምብሪጅ ፕሮግራም ውስጥ ያሉ ተማሪዎች 94-95% በህይወታቸው ሳክሰስፉል ናቸው። አሁን ዓለም አንድ እየሆነች ነው ያለችው። ኦልሞስት አንድ መንደር ናት። ተማሪዎቻችንን ለህይወት ነው የምናዘጋጃቸው። ስሜ መርሻ ጌታነህ እባላለሁ። አጠቃላይ ስለ ካምብሪጅ አይጂሲኤስኢ ፕሮግራም ስናስብ ፕሮግራሙ እድሜያቸው ከ3 እስከ 19 ዓመት ላሉ ተማሪዎች ነው ግልጋሎቱን የሚሰጠው። በተለይ ደግሞ ወደ ካምብሪጅ አይጂሲኤስኢ ፕሮግራም ስንመጣ እድሜያቸው ከ14 እስከ 16 ለሆኑ ተማሪዎች ፕሮግራሙን የሚያካፍል ዝግጅት ነው። ይሄ ፕሮግራም በመሰረታዊ ይዘቱ ተማሪዎቻችንን ለህይወት ማዘጋጀት ነው። ለህይወት ነው የምናዘጋጃቸው ማለት አሁን ዓለም አንድ እየሆነች ነው ያለችው። ኦልሞስት አንድ መንደር ናት። ስለዚህ በዓለም አቀፍ ደረጃ የፈለጉበት ቦታ ቢሄዱ ጥሩ ተወዳዳሪ እንዲሆኑ፣ በራሳቸው የሚተማመኑ የስራ ፈጠራን ወይም የፈጠራ ስራዎችን አፕሪሺየት እንዲያደርጉ ልጆችን ከመፍጠር አንጻር እጅግ በጣም ትልቅ ጠቀሜታ እንዳለው መረዳት እንችላለን። እንግዲህ ያው እንደሚታወቀው ትምህርት ቤታችን የሚመራበት ፖሊሲ አለ። ዱዋል ሰርቲፊኬሽን ፕሮግራም ይባላል። ያ ማለት ተማሪዎችን በሁለት መንገድ ሰርቲፋይ ያደርጋል ማለት ነው። አላይመንት የምንለው ነገር አለ። ስለዚህ አላይመንት ስትራቴጂ በመጠቀም ሙሉ በሙሉ የካምብሪጅን ፕሮግራም ብቻ አይደለም የምንከተለው፣ ሙሉ በሙሉ ደግሞ የራሳችንን ካሪኩለም ብቻ አይደለም የምንከተለው። ሁለቱንም አጣጥመን ለልጆቹ ለወደፊት ህይወታቸው በሚጠቅማቸው መንገድ ለማቅረብ እየሰራን ይገኛል። የኛ ተማሪዎች እንግዲህ የሚገለጹባቸው የተለያዩ ጥሩ ባህሪያት አሏቸው። አንደኛው they are well disciplined፣ ሁለተኛ ነገር ከጊዜ ጋር ያላቸው የጊዜ አጠቃቀማቸው እጅግ በጣም ቆንጆ የሆነ የትምህርት ቤቱን ህግና ደንብ አክብረው የሚንቀሳቀሱ በራሳቸው የሚተማመኑ ተማሪዎችን እየፈጠርን እንገኛለን። ስለዚህ ወላጆችም ደግሞ ልጆቻቸውን ወደዚህ ፕሮግራም ሲያመጡ የሚያገኙትን ጠቀሜታ ከግምት ውስጥ በማስገባት በዓለም አቀፍ ደረጃ ያለው ጥናት እንደሚያሳየው በካምብሪጅ ፕሮግራም ውስጥ ያሉ ተማሪዎች 94-95% በህይወታቸው ሳክሰስፉል ናቸው። ስለዚህ ወላጆችም ማህበረሰቡም ይሄንን ነገር ተረድቶ ልጆቹን ለማገዝ ከሱ የሚጠበቀውን ሁሉ እንዲያደርግ በዚህ አጋጣሚ ለመጋበዝ እወዳለሁ።